በቴክሳስ የሚገኘው የናሳ የጠፈር ማዕከል ከፍተኛ ግርግር ውስጥ ነው። ምክንያቱ ደግሞ በዓለም አቀፉ የጠፈር ጣቢያ ላይ የሚገኙ ጠፈርተኞችን ሕይወት የሚቆጣጠረው እጅግ ውድ ሶፍትዌር ተሰርቋል። ናሳ ጥቃቱ እጅግ ረቂቅ ስለነበር ይህንን የፈጸመው በሩሲያ ወይም በቻይና መንግስት የታዘዘ በሚሊዮን ዶላሮች የሚንቀሳቀስ የሰላዮች ቡድን ነው ብሎ ነበር። ዘራፊው የናሳን ግንብ ሰብሮ በመግባት 1.7 ሚሊዮን ዶላር የሚያወጣውንና የጠፈር ጣቢያውን የሙቀት መጠንና ኦክሲጅን የሚቆጣጠረውን ኮድ ይዞ ተሰወረ። ናሳ በድንጋጤ ሲስተሙን ለ21 ቀናት ዘጋው። ከጥቂት ወራት በኋላ እውነቱ ሲታወቅ ግን መላው አሜሪካውያን በድንጋጤ ተዋጡ። ይህንን ጥቃት የፈጸመው በሚሊዮን ዶላሮች የሚደገፍ የሰላይ ቡድን ሳይሆን በሚያሚ ፍሎሪዳ በአባቱ ቤት መኝታ ክፍል ውስጥ ሆኖ በኮምፒውተሩ የሚጫወት የ15 ዓመት ታዳጊ ነበር። ዛሬ በታሪክ ለመጀመሪያ ጊዜ በሳይበር ወንጀል እስር ቤት የገባውንና መጨረሻው ግን በሐዘን የተጠናቀቀውን የ15 ዓመቱን የጆናታን ጄምስን እውነተኛ ታሪክ እንመለከታለን። ጆናታን ጄምስ በኢንተርኔት ዓለም ኮምሬድ በሚባል መጠሪያው ይታወቃል። የስድስተኛ ክፍል ተማሪ እያለ አባቱ ለመጀመሪያ ጊዜ ኮምፒውተር ገዝቶ ሲያመጣለት ዓላማው ልጁ ለትምህርቱ እንዲያግዘው አልፎ ተርፎም ጌም እንዲጫወትበት ነበር። ጆናታን ግን ከጌሙ ይልቅ ጌሙ የተሰራበት ሚስጥር ይበልጥ ይስበውና መመራመር ይጀምራል። እንዴት ነው የተሰራው? ለምን ይሄ ቁልፍ ሲነካ ይሆናል የሚሉ ጥያቄዎች ወደ አእምሮ መመላለስ ይጀምራል። ብዙም ሳይቆይ የኮምፒውተር ጌሞችን መጫወት አቁሞ ጌሞቹን የሚቆጣጠሩትን አስቸጋሪ የኮምፒውተር ቋንቋዎች በራሱ ማጥናት ጀመረ። አባቱ ልጁን ከኮምፒውተሩ ፊት ለማስነሳት ሲል የኮምፒውተሩን የይለፍ ቃል ቢቀይርበትም ጆናታን ግን በአጭር ደቂቃ ውስጥ የይለፍ ቃሉን ሰብሮ በመግባት መመራመሩን ቀጠለ። አባቱ በልጁ የማወቅ ጉጉት ቢገረምም የአሜሪካን የመከላከያ ሚኒስቴርንና ናሳን የሚያንቀጠቅጥ ይሆናል ብሎ ግን አልጠበቀም ነበር። ለሌሎች ልጆች ኮምፒውተር መዝናኛ ሲሆን፣ ለጆናታን ግን ዓለምን የሚቆጣጠርበት ኃይለኛ መሳሪያ ሆነ። በትምህርት ቤት ክፍል ውስጥ ተቀምጦ አስተማሪ የሚናገረውን ሳይሆን ማታ ቤቱ ገብቶ የትኛውን ሰርቨር እንደሚበረብር ኮድ ይጽፍ ነበር። ይህ ጥማቱ ነው ገና በ15 ዓመቱ ወደ አሜሪካ መከላከያ ሚኒስቴር ፔንታገን ያመራው። ጆናታን የአሜሪካ መከላከያ ሚኒስቴር ሚስጥራዊ የመረጃ መረብ ውስጥ ሰብሮ ለመግባት ሲያስብ እጁ ላይ የነበረው አንድ ተራ ኮምፒውተርና ሉኒክስ የተባለ ኦፕሬቲንግ ሲስተም ብቻ ነበር። ጆናታን ዲፌንስ ትሪት ሪዳክሽን ኤጀንሲ የተባለውን የመከላከያ ሚኒስቴር ክፍል ሰርቨርን አጠቃ። ይህ ክፍል የአሜሪካን የኒውክሌር የኬሚካልና የባዮሎጂካል መሳሪያዎችን አደጋ ለመከላከል የተቋቋመ እጅግ ትልቅ መረጃዎችን የያዘ ማዕከል ነው። ጆናታን በሲስተሙ ውስጥ ያለውን ክፍተት ተጠቅሞ ስናይፈር የተባለ ሶፍትዌር ጫነ። ሶፍትዌሩ በፔንታጎን ሰራተኞች መካከል የሚላላኩትን መረጃዎች በሙሉ በድብቅ እየቀዳ ለጆናታን መላክ ጀመረ። ይህ 15 ዓመት ታዳጊ ቤቱ ሆኖ ከ3300 በላይ ምስጢራዊ ኢሜሎችን፣ የሰራተኞችን የተጠቃሚ ስምና የይለፍ ቃላትን በመሰብሰብ የአሜሪካ ጀነራሎች ስለ ጦር መሳሪያ ዝግጅት የሚያወሩትን ምስጢር የ15 ዓመቱ ጆናታን መኝታ ቤቱ ሆኖ ልክ እንደ ጠዋት ጋዜጣ ያነብም ጀመር። ነገር ግን ጆናታን መረጃዎቹን ሰርቆ አልሸጣቸውም፣ ለአሸባሪዎች ወይም ለጠላት ሀገራት አላስተላለፈም። እሱ እንደሚለው ያደረገው ነገር ሁሉ የሲስተሙን ደካማነት ለመፈተሽ ብቻ ነበር። የአሜሪካ መንግስት ግን ይህንን እንደ ተራ ጨዋታ አልቆጠረውም። የዓለም እጅግ ኃያል ጦር ሰራዊት የደህንነት መረቡ መበሳቱን ሲያውቅ ከፍተኛ ድንጋጤ ውስጥ ወደቀ። ጆናታን በፔንታጎን ሰርቨሮች ውስጥ ለወራት ያህል ሳይታወቅ ቆየ። ይህ ድፍረቱ ነው ወደ ቀጣዩ ትልቅ ኢላማው እንዲያመራ ያደረገው፣ ወደ ናሳ። ጥቅምት እንደ አውሮፓውያን አቆጣጠር 1999 ጆናታን ጄምስ ትኩረቱን ወደ ናሳ ዞረ። በወቅቱ ናሳ በዓለም አቀፉ የጠፈር ጣቢያ ላይ የሚገኙ ጠፈርተኞችን ሕይወት የሚቆጣጠረው እጅግ ውስብስብ ሶፍትዌር ይጠቀም ነበር። ይህ ሶፍትዌር ደግሞ የጣቢያውን የሙቀት መጠንና የኦክሲጅን ልውውጥ የሚቆጣጠር በመሆኑ ለሰከንድ እንኳን ቢቆም በጠፈር ላይ ያሉትን ሰዎች ሕይወት አደጋ ላይም የሚጥል ነበር። ጆናታን የናሳን ሰርቨር ሰብሮ በመግባት ይህንን 1.7 ሚሊዮን ዶላር የሚያወጣ ሶፍትዌር ሰረቀ። ይህ ማለት ሰርቨሩ በጠፈር ላይ ለሚገኙ ጠፈርተኞች አተነፋፈሳቸውን የሚቆጣጠር አየርና ሙቀትን የሚሰጣቸው መመሪያ ስለነበር ጆናታን ይህንን ኮድ በእጁ ሲያስገባ የእነዚህን ሰዎች ሕይወት በአንዲት ተራ ኮምፒውተር ብቻ የማዘዝና የመቆጣጠር ኃይልም አግኝቶ ነበር። ናሳ ጥቃቱን ባወቀበት ቅጽበት ከፍተኛ ድንጋጤ ውስጥ ወደቀ። ጠፈርተኞቹ አደጋ ላይ ናቸው ብለው ስለሰጉ መላውን ሲስተም ለ21 ቀናት ዘጉት። ትልቁ ጥያቄ ግን ይህንን ለማድረግ የደፈረው ማን ነው የሚለው ነበር። እንደ አውሮፓውያን አቆጣጠር ጥር 26 ቀን ከቀኑ 6 ሰዓት ጆናታን በሚያሚ መኖሪያ ቤቱ ተኝቶ እያለ የኤፍቢአይ እና ፔንታገን ወኪሎች ቤቱን ከበቡት። የአሜሪካ መንግስት አደገኛው ኮማሬድ በዚህ ቤት ውስጥ እንዳለ እርግጠኛ ነበር። ነገር ግን በሩን ሰብሮ ሲገቡ ያገኙት ነገር እጅግ ግራ የሚያጋባም ነበር። ወኪሎቹ አንድ ትልቅ የውጭ ሀገር ሰላይ ወይም የሰለጠነ ወንጀለኛ እናገኛለን ብለው ጠብቀውም ነበር። ይሁን እንጂ ያገኙት በመኝታ ልብሱ ያለ አይኑ በድንጋጤ የፈጠጠ
የ16 ዓመት ታዳጊ ነበር። ጆናታን ጄምስ በታሪክ ለመጀመሪያ ጊዜ በሳይበር ወንጀል የተያዘ ታዳጊ በመሆን በወኪሎች ተከቦ ከቤቱ ወጣ። ፖሊስ የጆናታንን ኮምፒውተሮችና ሁሉንም የኤሌክትሮኒክስ መሳሪያዎች በቁጥጥር ስር አዋለ። በሚቀጥሉት ጥቂት ሰዓታት ውስጥ ጆናታን ለዓመታት ሲፈጽማቸው የነበሩት ድርጊቶቹ በሙሉ በዝርዝር መታወቅ ጀመሩ። ለአሜሪካ በዜናው ተናወጠ። እንዴት አንድ የ10ኛ ክፍል ተማሪ ፔንታጎንንና ናሳን የሚያክል ግዙፍ ተቋም ይሰብራል የሚለው ጥያቄ የመላው ዓለም መነጋገሪያ ሆነ። ጆናታን ጄምስ ፍርድ ቤት ሲቀርብ ገና የ16 ዓመት ልጅ ነበር። የአሜሪካ መንግሥት ናሳንና ፔንታጎን ላይ አደጋ ጥሏል የሚል ከባድ ክስ አቀረበበት። ጆናታን ግን እኔ ያደረግኩት ለገንዘብ አይደለም፣ ሲስተሞቹ ደካማ ስለነበሩ ማንም ሰው ሊሰብራቸው እንደሚችል ለማሳየት ነው ሲል ለየት ያለ መከራከሪያ አቀረበ። በወቅቱ በነበረው ሕግ መሠረት በዕድሜው ትንሽነት ምክንያት ፍርድ ቤቱ አንድ ታሪካዊ ውሳኔ አስተላለፈ። ጆናታን ጄምስ በታሪክ ለመጀመሪያ ጊዜ በሳይበር ወንጀል ተከሶ ወደ እስር ቤት የተላከ ታዳጊ በመሆን ለ6 ወራት ያህል በታዳጊዎች ማረሚያ ቤት እንዲቆይ ተፈረደበት። ከእስር ቤትም ሲወጣ ለ2 ዓመታት በፖሊስ ጥብቅ ቁጥጥር ስር እንዲሆንና ኮምፒውተር እንዳይነካ ተከለከለ። ይህ ቅጣት ለጆናታን እጅግ ከባድ ነበር። ኮምፒውተር ለእሱ መጫወቻ ብቻ ሳይሆን ዓለምን የሚያይበት ብቸኛው መስኮቱም ነበር። የማረሚያ ጊዜውን ጨርሶ ሲወጣ ታዋቂ ሰው ሆኖም ነበር። የሳይበር ወንጀለኞች ዘንድ እንደ ጀግና እንዲታይ ያደረገው። ፖሊስ ግን አይኑን ከሱ ላይ አላነሳም። እያንዳንዱ እንቅስቃሴውን፣ የሚሄድበትን ቦታና የሚያነጋግራቸውን ሰዎች በሙሉ ይከታተሉ ስለነበር ጆናታን ነፃ የወጣ ቢመስለውም በገሃዱ ዓለም ውስጥ በሌላ እስር ቤት ውስጥ ነበር። ያም ሆኖ ጆናታን ሕይወቱን አስተካክሎ እንደ ማንኛውም ሰው ለመኖር ቢሞክርም የሳይበር ወንጀል ታሪኩ እንደ ጥላ ይከተሉ ስለነበር ደስተኛ ሆኖ መኖርም አቅቶት ነበር። ጆናታን ጄምስ በ24 ዓመቱ ካለፈው ጥፋት ተምሮ ሕይወቱን ለመምራት እየሞከረ ባለበት ወቅት በአሜሪካ ታሪክ ትልቅ የተባለው የሳይበር ዘረፋ ተከሰተ። TGX የተባለ ግዙፍ ኩባንያ ሲስተም ተሰበረ። በሚሊዮን የሚቆጠሩ የደንበኞች የክሬዲት ካርድ መረጃዎች ተሰረቁ። ምንም እንኳን ወንጀሉን የፈጸሙት ሌሎች ሃከሮች መሆናቸውን የሚያሳዩ ፍንጮች ቢኖሩም የፌዴራል መርማሪዎች ግን ፊታቸውን ወደ ጆናታን አዞሩ። አንድ ጊዜ ናሳን የሰበረ ሰው ይህንን ሊያደርግ ይችላል የሚል ጭፍን ጥርጣሬ አደረባቸው። በጆናታን ላይ ከፍተኛ ጫና መፍጠር ጀመሩ። ቤቱ ተበረበረ፣ ጓደኞቹ ተጠየቁ፣ ሕይወቱ በሙሉ በካሜራ ስር ወደቀ። ጆናታን ደጋግሞ እኔ የለሁበትም ቢልም ማንም ሊሰማው አልፈለገም። ያልሰራው ወንጀል እንደገና ወደ እስር ቤት እንደሚላክና ሕይወቱ በሙሉ እንደሚበላሽ ተሰማው። በፍትህ ስርዓቱ ላይ ያለው ተስፋ በሙሉ ተሟጠጠ። ግንቦት 2008 ጆናታን አንድ የማይመለስ ውሳኔ ላይ ደረሰ። የ25 ዓመቱ ጆናታን ጄምስ በአንዲት አጭር ደብዳቤ ላይ እንዲህ ሲል አሰፈረ። በፍትህ ስርዓቱ ላይ ምንም እምነት የለኝም። ምናልባት ይህ ድርጊቴ ለዓለም ትልቅ መልእክትን ያስተላልፍ ይሆናል። ያልሰራሁት ወንጀል ፖለቲከኞች የህዝብ መሳለቂያ ሊያደርጉኝ አይገባም የሚል መልእክት አስፍሮ ሕይወቱን አጠፋ። ገና በ15 ዓመቱ ዓለምን ያስገረመው አእምሮ በመጨረሻም በጥርጣሬና በጫና ተሰበረ። ጆናታን ከዚህ ዓለም በሞት ከተለየ ከጥቂት ወራት በኋላ የፌዴራል መርማሪዎች ትልቅ ግኝት ላይ ደረሱ። ያንን ጆናታን ተጠርጥሮበት የነበረው የቲጂኤክስ ግዙፍ የክሬዲት ካርድ ዘረፋ የፈጸመው እውነተኛው ሰው ተያዘ። መርማሪዎቹ እንዳረጋገጡት የወንጀል ቡድኑ ከ170 ሚሊዮን በላይ የክሬዲት ካርድ መረጃዎችን የሰረቁት ጆናታን ጄምስ በምንም አይነት ሁኔታ ባልተሳተፈበት ኦፕሬሽን ነበር። ጆናታን ላለፉት ዓመታት እኔ ንጹህ ነኝ እያለ የጮኸው ጩኸት እውነት ነበር። የሚያሳዝነው የእውነተኛ ወንጀለኞቹ መያዝ ለጆናታን ጄምስ በጣም ዘግይቶ ነበር። የአሜሪካ የፍትህ ስርዓት አንድን ሊቅ ያለ በቂ ማስረጃ በማሳደዱና በጥርጣሬ በማሰቃየቱ ዓለም አንዱን ድንቅ ባለ አእምሮ አጣች። ጆናታን የሞተው ላልሰራው ወንጀል መሆኑ በይፋ ተረጋገጠ።